ቀለበቱን ሲጫነው ወደ ኋላ ወደ 57 ሰከንድ እንደሚመልስ በድንገት ተረዳ። ወዲያውኑ አንድ ሀሳብ በአእምሮ መጣለት። ቀጣዩ ቀን ፍራንክ ወደ አለቃው ጸሐፊ ቢሮ ሄደ። ጊዜው ወደ 57 ሰከንድ ኋላ ተመለሰ። Right now, give me the combination. በዚህኛው ሙከራ ፍራንክ ቢሮ ውስጥ እንደገባ ጸሐፊዋ ዝም እንድትል አስፈራራት። ነገር ግን በድንገት እጁን በወረቀት መያዣ ሳጥን ላይ አሳረፈው። ፍራንክ ወረቀት መያዣዎቹን ከእጁ ላይ ለመንቀል ሲሞክር ሽጉጡ በድንገት ተተኮሰ። ጸሐፊዋንም ገደላት። በሶስተኛው ሙከራ ፍራንክ እንደገና ወደ ቢሮ ገባ። በመጀመሪያ የጸሐፊዋን አፍ አፈነና የካዝናውን ይለፍ ቃል እንድትነግረው አስረዳት። ሴትዮዋም ይህን ስታይ በፍጥነት ተከታታይ ቁጥሮችን ጻፈች። ፍራንክ ኮዱን ካወቀ በኋላ እንደገና ቀለበቱን ተጠቅሞ 57 ሰከንድ ወደ ኋላ ተመለሰ። በዚህ ጊዜ ቢሮ እንደገባ በቀጥታ ወደ ካዝናው አመራ። ነገር ግን የተሳሳተ ኮድ ነበር። ተደጋጋሚ የጊዜ ሽግግር ፍራንክ ትዕግስት አስጨርሰው አንድ ትራስ ወስዶ በጸሐፊዋ ጭን ላይ ተኮሰባት። በዚህ ጊዜ ጸሐፊዋ በመጨረሻ የይለፍ ቃሉን ተናገረች። ፍራንክ ይህን ሲያይ እንደገና ቀለበቱን ተጠቅሞ ወደ ኋላ ተመለሰ። ከዚያ ወደ ቢሮዋ ተመለሰ። ወዲያውኑ ጸሐፊዋን አሰራት። በመቀጠልም የይለፍ ቃሉ ትክክል መሆኑን አረጋገጠ። ከዚህ ዳግም ጅማሬ በኋላ ፍራንክ ጸሐፊዋ ከስራ ጨርሳ እስክትወጣ ድረስ በዝምታ ጠበቃት። ከዚያም በስውር ወደ ቢሮዋ ገብቶ ካዝናውን ከፈተው። በማግስቱ ፍራንክ በአቅራቢያ ወደሚገኝ የቁማር ቤት ሄደ። ሁሉንም ቺፖች ቁጥር 7 ላይ አስቀመጠ። የሩሌት መንኮራኩሩ መሽከርከር ጀመረና ኳሱ ቁጥር 15 ላይ አረፈ። ፍራንክ ይህን ሲያይ በዝምታ ቀለበቱን ተጫነው። በዚህ ጊዜ ሁሉንም ቺፖች ቁጥር 15 ላይ አስቀመጠ። ኳሷም እንደገና 15 ላይ አረፈ። 15, black. How much did that pay out? That pays 3,500. 3,500. ካሸነፈ በኋላ ፍራንክ አላቆመም። በተከታታይ 3 ተጨማሪ ውርዶችን አደረገ። $30,000 ካሸነፈ በኋላ ገንዘቡን ተቀብለው ወጣ። ፍራንክ ማሸነፍ ከቀጠለ ካዚናው ሊጠራጠር እንደሚችል በሚገባ ያውቅ ነበር። ስለዚህ በየቀኑ ወደ ተለያዩ ካዚናዎች እየሄደ ይጫወት ነበር። እያንዳንዱ ጊዜ $30,000 አሸነፉ ወዲያውኑ ይወጣ ነበር። ምንም እንኳን እጅግ ጥንቅቅ ቢሆንም የአንድ ካሲኖ ስራ አስኪያጅ ያልተለመደ ነገር አስተዋለ። ፍራንክ ከካሲኖ ወጥቶ ሲሄድ አንድ ስራ አስኪያጅ ከጀርባው አድፍጦ እንዲይዙት ሰዎቹን ላከ።